አንዳች ላደርግ አይቻለኝም። እንደሰማው ፈርዳለሁ፣ ፍርዴም ቅን ነው። የላከኝን ፍቃድ እንጂ ፈቃዴን ምን አልልም አልሻም። በዮሐንስ ወንጌል ምዕራፍ 6 ቁጥር 38 ላይ ነው። ፍቃድ ስለ ፍቃድ ብዙ ሰዎች የማናስተውለው ነገር ግን እግዚአብሔር አምላክ ለሰው ልጆች ከመላእክት ከእንስሳት ከፈጠራቸው ሕይወት ካላቸው ነገሮች በሙሉ ለይቶ የሰጠው ትልቅና ከባድ ነገር ግን ፍቃድ የምትባለው ነገር እንደ ቀላሉ እንደ ቀልድ የምናልፋት ነገር አለች። በጣም ኃይለኛ ነገር ናት ፍቃድ። ምክንያቱም ሰው ፈቅዶ ጌታን ይቀበላል፣ ፈቅዶ ጌታን ይተዋል። ሰው ፈቅዶ ኃጢአት ያደርጋል፣ ሰው ፈቅዶ ኃጢአት ያደርጋል። ሰው ፈቅዶ ይሰጣል፣ ሰው ፈቅዶ ይነሳል። እግዚአብሔር ሰው ልጅ ሲፈጥረው ሮቦት አልፈጠረም። እንደ ቲቪ ማለት ቀይሮ የሚቀየር ፕሌስ ብሎ ፕሌይ፣ ኳስ ስትፈልግ ኳስ፣ እግዚአብሔር ደስታ ስትፈልግ ደስታ፣ ሐዘን ስትፈልግ ሐዘን እያደረገ በኔ ቦታ ይቆጣጠራል። ለእኛ ሰጥቶናል በፈቃድ። እግዚአብሔር የምናመልከው በፈቃድ ነው። ጌታ የምንቀበለው በፈቃድ ነው። ለተቀበሉት እኮ ነው የሚለው። ስለዚህ ያልተቀበሉት አሉ ፈቃድ። የሰው ልጅ ፈቃድ እውነቴን ነው እላችሁ፣ ፈቃዳችሁ መቆጣጠር ከቻላችሁ ሕይወታችሁ መቆጣጠር ይችላል። ፈቃዳችሁና የእግዚአብሔር ቃል በአንድ መስመር ላይ ከሆነ በእውነት ስኬታማ ሰዎች ይሆናሉ። አይ የሆነ ነገር አለ። እግዚአብሔር ቃል ነው በዚህ ቦታ ላይ እግዚአብሔር ቃል